ቤት አንከራለን የልብስ ነጋዴ ሊሆን መምህር ሊሆን ይችላል ተማሪ ሊሆን ይችላል ለምሳሌ ፖሊስ ስራ ዘርፍ ሊሆን ይችላል እንደገና ደግሞ የትራፊክ መንገድ የሚጠብቁት ሊሆን ይችላል ፍተሻ ሲስተሞቹ የተቀየሩ በኦንላይን ብቻ የሚሆኑበት ጊዜ ላይ ሁላችንም እንግዲህ ኦንላይን ላይ ያለውን ነገር እውቀታችንን በጣም አስተካክለን ዩቲዩብ እንግዲህ ከስም ባለፈ የተለያዩ ነገሮችን ቪዲዮ ስክሮል አድርጎ በማየት የተለያዩ ነገሮችን ለመማር ላይቭ ላይ ገብቶ የተለያዩ ትምህርቶችን ከመውሰድ ባለፈ ዩቲዩብ ለምን ይጠቅማል፣ እንዴት እንጠቀማለን፣ አካውንት እንዴት እንከፍታለን፣ ጊዜዎችን እንዴት ማግኘት እንችላለን፣ በምን መንገድ ነው ማግኘት የምንችለው የሚለው ብዙዎቹ ላታውቁ ትችላላችሁ። ነገር ግን ትክክል እንደሚከፍልና ኢትዮጵያ ውስጥ ሆኖ የተለያዩ ሚሊዮኖችን ሰው እንዴት አድርጎ እንደሚያገኝ በዚህ ቪዲዮ እናንተ እናገራችኋለን። ለዚህ ሀሳብ ደግሞ አዲስ ከሆናችሁ ይሄን ዩቲዩብ ቻናል እስከምትደርሱ ከኔ ጋር መከታተል ብቻ ነው ከእናንተ የሚጠበቅባችሁ ማለት ነው። ለዚህ ቻናል እናንተ አዲስ ከሆናችሁ ይሄን ዩቲዩብ ቻናል ላይክ እና ሰብስክራይብ ማድረግ እንድትከተሉ ዘንድ አሳስባችኋለሁ። ዩቲዩብ ቻናል እንግዲህ ብዙ አይነት ነገሮችን ነው ይዞልን የመጣው ማለት ነው። እና እንግዲህ ሌት የሚያደርገው ነገር ለምንድን ነው ዩቲዩብ ቻናል የምንጠቀመው፣ ለምን ዩቲዩብ ቻናል እንከፍታለን፣ ለምን ደግሞ ሀሳባችን ሼር እናደርጋለን የምትሉ ከሆነ ዩቲዩብ ቻናልን ሌት የሚያደርገው ነገር ምንድን ነው? እኛ ኢንቨስት እናደርግም፣ ቤት አንከራይም፣ እንደገና ደግሞ የተለየ ነገር አያስፈልግም። እንግዲህ ሪከርድ ማድረግ አለባቸው። የዛችሁ የእናንተ ሙያ ሊሆን ይችላል፣ የልብስ ነጋዴ ሊሆን ይችላል፣ መምህር ሊሆን ይችላል፣ ተማሪ ሊሆን ይችላል። የተለያዩ ስራዎችን እየሰሩ ከርቃችሁ ኦንላይን ስራዎችን ማግኘት እንደምትችሉ በራሱ በዩቲዩብ ቻናል በአንደኛ በኩል የተለያዩ ነገሮችን አስተምራችሁ ለሰው ጥቅም የምታስገኙበት ሲሆን በሌላኛ በኩል ደግሞ ለራሳችሁ በየወሩ የተከፈለላችሁ መስራት የምትችሉበት ፕላትፎርም መሆኑ መጠን ሁሉም እርግጠኛ የማይሆኑበትና ዩቲዩብ ይከፍላል ብለው እንግዲህ ስራውን ከጀመሩ በኋላ መሀል ያቋረጠ ሊሆን ይችላል። እንደገና ደግሞ አጀማሪ ሊሆን ይችላል። እንደገና ክፍያ ሳይከፈልለት አካውንቱ ባን ሆኖ የተበላሸበት ሊሆን ይችላል። በዚህ አጋጣሚ ምን ያክል ዓመት እንደቆየውና እንዴት እንደምጠቀም ስንት ላይ እንደደረስኩ እንደገና ደግሞ ከምን ጊዜ በኋላ መክፈል እንደሚጀምር እናንተን በዚህ ዩቲዩብ ቻናል ማሳወቅ ይሆናል። ይሄን ዩቲዩብ ላይክ እና ሰብስክራይብ በማድረግ እስከምትሸከነ ያቀጥሉ። እናንተ እንግዲህ በዚህ በጣም ጠቃሚ የሆኑ መረጃዎችን ሼር አድርጋለሁ። ዩቲዩብ አካውንት አከፋፈት ጀምሮ እንደተርጋችሁ ደግሞ ለወደፊት እንደተርጋችሁ የራሳችሁን ብራንድ ወይም እናንተን የራሳችሁን ያስተዋውቃችሁ እንዴት ዩቲዩብ ላይ ገንዘብ ማግኘት እንደምትችሉ በዚህ ዩቲዩብ ቻናል እናንተ ሼር ማድረግላችሁ እና እንግዲህ ሙሉስ ሜል ዮሐንስ መስፍን ይባላል። ዩቲዩብ ላይ ኦንላይን ስራዎችን ሼር ማድረግ እና ይጠቅማል ያልኳቸው ነገሮችን ከኤግዛም ፈተና ሊሆን ይችላል፣ የክላስ ኤግዛም ሊሆን ይችላል፣ ጋት ፈተናዎች ሊሆን ይችላል፣ የተለያዩ ኦንላይን ስራዎችን በተገናኘ እናንተ በዚህ ዩቲዩብ ቻናል ሼር ያደረኩት ብዙ ቪዲዮዎችን ማግኘት ትችላላችሁ። ዩቲዩብ ቻናል እንግዲህ ሌት የሚያደርገው እየተማራችሁ ሊሆን ያስተማራችሁ ብዙ ነገሮችን ማግኘት የምትችሉበት ነገር ስለሆነ ነው። እንግዲህ ዩቲዩብ ቻናል ደግሞ በትምህርት ደረጃ ሊሆን ይችላል፣ እንደገና ደግሞ በተለያዩ የሙያ መስክ ሊሆን ይችላል። የማይገደብ ሁሉም ሰው የፈለገው ነገር ያስተማሪ ነው። የተለያዩ ነገሮችን ያዝናና ለራሱ ገቢ ማግኘት የሚችልበት ፕላትፎርም ከሌሎቹ ሌት ያደርጓል ማለት ነው። እንግዲህ እንደምትመለከቱት ሰውን ተከታይ ማግኘት በጣም ከባድ በሆነው ጠቃሚ የሆኑ መረጃዎችን ብቻ ሼር ማለት ነው። እንግዲህ እኔ ወደ 3 ዓመት የሚያክል ጊዜ ውስጥ ዩቲዩብ ላይ ቆይቻለሁ ማለት ነው። ከዚህ ጋር ወደ 5 የሚሆኑ አካውንቶችን ከፍቼ የራስን ስራ እየሰራሁ እገኛለሁ። ይሄ ስራ የምሰራው ደግሞ ሙሉ ስራ ነው። የዩቲዩብ ላይ ቁጭ እየሰራሁ ሌላ ስራ እየሰራሁ በጎን ትርፍ ሰዓት የማገኝበትን ሰዓት እንዴት አድርገህ ዩቲዩብ ላይ እንደምሰራና እንዴት አድርጋችሁ እናንተ መጠቀም እንደምትችሉ ሀሳቡን ብቻ ሼር ለማድረግ ስለፈለኩኝ ለእናንተ እንግዲህ ግልጽ ያደረኩት በዚህ ዩቲዩብ ሀሳብ ሼር ማድረግ ስለፈለኩኝ ነው። ብዙ አካውንቶችን ከፍቻለሁ። እንደገና ብዙ ብር አባክኛለሁ። እንደገና ዋይፋይ በመግዛት ለዚህ የተለያዩ እቃዎችን በመግዛት ማይኮችን በመግዛት ለዚህ ምናምን ያልኩትን የተለያዩ ጨርቅ ባክግራውንድ ለመጠቀም ጨርቆችን በመጠቀም እንደገና ደግሞ ለፊት ለፊት ይሆናሉ ያልኩት አምፖሎችን በመጠቀም ብዙ ጊዜ ለፍቻለሁ። ግን ከለፋውቶች ምን ያክል አገኘው እየሳስብ ብዙዎችን በትምህርት ነው ወሰድኩት። እንግዲህ ብዙዎችን እንድማር ነው ያደረገኝ። ብዙ ዋጋ ከፍያለሁ። ነገር ግን አሁን የትውጋና በላስኩበትን ነገር ተረድቼ ቀጣይነት እንዴት መስራት እንዳለብኝ ተረድቼ አሁን ይሄን አካውንት እንደምትመለከቱት ወደ 1400 ከምናምን ሳብስክራይበሮች እንግዲህ አፈርቻለሁ ማለት ነው። ዩቲዩብ ላይ ያለው ችግሮችን እንፈታ ነው። እንግዲህ ያልጀመራችሁ ሊሆን ይችላል፣ ጀምራችሁ ቀሞችሁ ሊሆን ይችላል፣ ደግሞ ለመጀመር ፍላጎት ያላችሁ ሊሆን ይችላል። ለምንድን ነው ዩቲዩብ ለምንድን ነው የምንሰራው ብለውን አንድ መናገር እፈልጋለሁ። እንግዲህ አንድ ነጋዴ ስራን ለመስራት ሲፈልግ አንድ ቀን ከአንደኛ ቦታ ሌላኛ ቦታ ለመውሰድ 100 ብር ለማግኘት ሊሆን ይችላል፣ 500 ብር ለማግኘት ሊሆን ይችላል። ያን ልፋት የለፋ ጉልበቱን ጨርሶ ጊዜውን ተጠቅሞ ገንዘብ አወጥቶ የሚመላለስበት እንግዲህ ንግድ ብለን የምንሰራው ማለት ነው። ይሄ ደግሞ ሌት የሚያደርገው ነገር ምንድን ነው ካላችሁ ክፍያው በዶላር ሲሆን እንግዲህ የምናገኘው ሀሳብ ባሳደፍ ነው። ልክ ሰው የእኛን ቪዲዮ ሲከተል በዛ የምናገኝበት ነው። እንግዲህ
ክፍያው ለየት የሚያደርገው በዶላር ነው። እንግዲህ ክፍያም ሆኖ በሙያ ሊሆን ይችላል። እንግዲህ በትምህርት ደረጃ የተገደበበት ነገር ምንም ያለ ኑሮ ደግሞ ይሄን ፕላትፎርም ለየት ያደርጋል ማለት ነው። እንግዲህ መምህር ስራውን መምህር ክላሱን ያስተማር ሊሆን ይችላል። በትርፍ ሰዓቱ ተማሪዎችን ያስተማረ፣ በትርፍ ሰዓቱ ደግሞ ቪዲዮ ያደርገ ለተማሪዎቹ እየጠቀመ ለራሱ ደግሞ ገንዘብ ተጨማሪ ገቢ የሚያገኝበት ፕላትፎርም ሆኖ ደግሞ ለየት ያደርጋል ማለት ነው። ለእኛ ደግሞ ተማሪ ለራሱ እየተማረ ለራሱ ያለው መረጃ ሌሎቹ ሼር ለማድረግ የሚጠቀምበት መሆኑ ደግሞ ፕላትፎርሙ ለየት ያደርጋል። ለራሱ ገቢ ያገኘ ሊሆን ይችላል። የተለያዩ ወጪዎችን እየሸፈነ በራሱ መኖር የሚችልበትን ለሌሎች እየጠቀሙ ለራሱ እየተጠቀመ መኖር የሚችልበት ነው። ነጋዴዎቹ ከሆኑ ደግሞ የራሳቸው ሱቅ ላይ ተቀምጦ ሊሆን ይችላል። የራሳቸውን ልብስ ያሳውቁ ሊሆን ይችላል። የራሳቸውን የስራ መስክ ያሳውቁ ሊሆን ይችላል። ስለራሳቸው ቢዝነስ ያወሩ ሊሆን ይችላል። እነሱ ቢዝነስ ብለሰው ያስታውቁ፣ በሌላኛ በኩል ደግሞ ለራሳቸው ገቢ የሚያገኙበት ነገር ይኖራል ማለት ነው። በሌላኛ በኩል ደግሞ ስፖርት የሚሰሩ ሰዎች የራሳቸውን ስፖርት እየሰሩ በሌላኛ በኩል ደግሞ ገቢ የሚያገኙበት ደግሞ የራሳቸው ስለ ስፖርት ጥቅም ያወሩ ያስተማሩ ለራሳቸው ደግሞ በጣም ገቢ የሚያገኙበት ነው ማለት ነው። ስለዚህ ይህ ዩቲዩብ ቻናል ለየት የሚያደርገው ይሄ ነው። ምንም ወጪ ሳናወጣ በራሳችን ተጨማሪ ቤት አስፈልገንም፣ እንግዲህ ስልክ አስፈልገንም፣ ኢንተርኔት አስፈልገንም። ይሄ ማለት ኢንተርኔት አስፈልግም ማለት ሳይሆን ሌላ ነገር የገዛችሁት ፓኬጅ ነው ለዛ የምትጠቀሙ። ሌላ ቤት አስፈልግም ማለት ሳይሆን የሌላችሁበት ቤት ላይ ሰርቪሳችሁ ሊሆን ይችላል። የተለያዩ ዶሮ ላይ ሊሆን ይችላል። ስለሆነ መስራት የምትችሉበት አንጻር እንግዲህ ስታይ ይሄን ለየት ያደርጋል ማለት ነው። እንግዲህ ስልክ አስፈልጋችሁ ማለት ሳይሆን ስልክ እንግዲህ የምትጠቀሙ ሌላ ዩቲዩብ ብቻ የተለያዩ ስክሪን የምታደርጉበት ስልክ ለዚህ ዓላማ ላይ ትችላለች ማለት ነው። በተለይ በጣም በሰፊ ሀሳብ የምንመለስበት ሀሳብ ቀጠለ ይኖርናል። ዛሬ ላይ ያሳልፋችሁ ለመጀመሪያው እንግዲህ የተንዛዛ ሀሳብ ለእናንተ ማለት ጊዜ ከሚበለባችሁ ይህን ዩቲዩብ ቻናል እንግዲህ የመጀመሪያ ሀሳብ ነው። ያለው ቀጣለ ደግሞ ለእናንተ ምን አይነት ኒች የምትመርጡ መሻለው ደግሞ እንዴት አካውንት እንከፍታለን፣ በትክክል የሚከፈል አካውንት እንዴት አለ የምንከፍተው ደግሞ ምን አይነት ኒች ምን አይነት ሪስ መምረጥ አለብን ብሎ ተጣይቱ ቪዲዮ ላይ የምንገናኝበት ይሆናል ማለት ይሄን ዩቲዩብ ቻናል አዲስ ከሆናችሁ ይሄን ዩቲዩብ ቻናል ላይክ እና ሰብስክራይብ ብታደርጉ የተለያዩ ነገሮችን ትጠቀማላችሁ። ምክንያቱም ይሄንን በማስተማር ይቀጥላሉ። እናንተ ሀሳብ አስተያየታችሁ ኮሜንት ላይ ታስቀምጡ። ለዛ ሀሳብ የሚሆኑ ነገሮችን እናንተ ሼር ማድረግበት እንዲኖር ማለት ነው። ኢንቨስት እናደርገው የተለያዩ ነገሮችን ክሬት ማድረግ ወይም ገዝቶ ማስቀመጥ ሳይሆን ሀሳባችንን ዩቲዩብ ፕላትፎርም ላይ ቪዲዮቹ መልቀቅ እንግዲህ እንደ ኢንቨስትመንት አድርገን እንግዲህ መውሰድ እንችላለን። ከኛ የሚጠበቀው ጠቃሚ የሚሆኑ ሀሳቦች ለሰው ይጠቅመናል የሚሆኑ ሀሳቦችን ብቻ ሰብስበን ዩቲዩብ ላይ ስንለቅ ሌሎቹ ገብተው ይማራሉ። ሌሎቹ ገብተው የሚማሩበት ሰዓት ላይ ደግሞ ለራሳችንም እንግዲህ ገንዘብ የምናገኝበት እውቅናችን ሊሆን ይችላል። ደግሞ የተለያዩ ነገሮችን የምናስተዋውቅበት የተለያዩ ማስታወቂያዎችን የምንሰራበት እንግዲህ ኪያ ምግብ ቤት ሊሆን ይችላል የምትሉ ከሆነ በቀጣይ በሌላ ሳምንት እናንተ የሚመርሱ እንግዲህ ጎግል አድሰንስ ባለ ነገር አለ እንግዲህ የሚከፈለው ለምሳሌ አፍሪካን ሀገሮች ለምሳሌ በኢትዮጵያ የማትከፈል ሀገር የምትሆኑበት አንጻር ስታይ ቪዲዮቻችን እንግዲህ ኢትዮጵያ ውስጥ የምታዩ እንግዲህ ዋጋ ላያስፈጁ ይችላሉ። ነገር ግን ከዚህ በኋላ እንግዲህ ነገሮች ቀየሩ እየሄዱ ስለሆነ ብዙ ነገሮችን ማግኘት ይችላሉ። ይህን ደግሞ ሌሎች ሰራተኞች የራሳቸው ስራ እየሰሩ ይሄኛው ላይ መጥቶ እንዲሰሩ የሚያደርገው ነገር ምንድን ነው? ከጊዜ በኋላ ኤአዮች ሁሉ ነገር ከተቆጣጠሩ በኋላ እንግዲህ በፊዚካል የሚሰሩ ነገሮች እየቀነሱ የሚሄዱበት ለምሳሌ ፖሊስ ስራ ዘርፍ ሊሆን ይችላል። እንደገና ደግሞ የትራፊክ መንገድ የሚጠብቁት ሊሆን ይችላል። እንደገና ለፍተሻ የተለያዩ ነገሮች እንደገና ደግሞ ክላስ የሚያስተምር መምህር ሊሆን ይችላል። ሲስተሞቹ የተቀየሩ በኦንላይን ብቻ የሚሆኑበት ጊዜ ላይ ሁላችንም እንግዲህ ኦንላይን ላይ ያለውን ነገር እውቀታችንን በጣም አስተካክለን ክህሎታችንን አሳድገን የተለያዩ ሰርቲፊኬቶችን እየወሰድን 13 15 16 ዓመት የምንማርበት ትምህርት ይልቅ በአጭር ጊዜ ውስጥ የምንወስድበት ኮርሶቹ በጣም እኛን በ3 እና በ4 ወር ውስጥ የምንወስደው ኮርስ ሰርቲፊኬት ብቻ ብዙ ነገሮችን መቀየር የምንችልበት ጊዜ እየመጣ ነው። እንግዲህ እናንተም እንግዲህ ይሄን ቻንስ መጠቀም አለባችሁ። ዩቲዩብ ሰርታችሁ ለነገሮች አስተምራችሁ ለራሳችሁ ሰርቲፊኬት እየወሰዳችሁ ስራ ላይ ያላችሁ ልጆች እኔም የራሴ ስራ አለኝ፣ እኔም የራሴ የሚተዳደርበት ራሴ ስራ ነገር ግን ከዛ አንጻር የተለየ ነገሮችን የምናገኝበት እንደጋ ደግሞ በጊዜው አንጻር ስታይ ደግሞ ተቀባይነት የምናገኝበት የራሳችን ገቢን የምናሳድግበት ሲስተም መሆኑ ደግሞ ለየት ያደርጋል ማለት ነው። ዛሬ እንግዲህ ስመታ በጣም ለማብራራት እንግዲህ በኤስቢኤን በፍጥነት ነው የምትኛልኩት። በቀጣይ ደግሞ በተስተካከለ በጣም ቤት በተደረገ ቪዲዮ ተመልሼ እናንተም ደግሞ በሚገባ መልኩ በጣም የሚያስተምር ነገሮችን ይዤ እንደመጣ ተስፋ አድርጋለሁ። ከዚህ በፊት ደግሞ ብዙ የተሰሩ ቪዲዮዎችን ማግኘት ይችላላችሁ። ስለ ፓስፖርት ሊሆን ይችላል፣ ስለ ኦንላይን ትምህርቶች ሊሆን ይችላል፣ ኦንላይን ላይ የሚሰሩ ኦንላይን ስራዎች ሊሆን ይችላል። የተለያዩ የምታገኙበት እንግዲህ ፕላትፎርም ማለት ነው።
ከናንተ ጋር ደግሞ ይሄን ያክል ሀሳብ ካሳለፍ ቀጣይ ደግሞ እንዴት ዩቲዩብ አካውንት ዶሜቲክ እንደበት ይችላል። ለዩቲዩብ ሀሳብ ዩቲዩብ አካውንት ደግሞ የሚያስፈልጉ ነገሮች ናቸው። እንዴት እንከፍታለን፣ እንዴት ቪዲዮ እንለቃለን፣ በምሳት ቪዲዮ እንለቃለን፣ ምን አይነት ነገሮች ደግሞ ለኛ ይጠቅማሉ ነገሮችን ኮሜንት ላይ ካስቀመጣችሁ በኋላ ያን ኮሜንት ደግሞ አይቼ እናንተ ቪዲዮ መስራላችሁ ነው ማለት ነው። ምንም ዩቲዩብ ላይ ደግሞ የሚገርማችሁ ነገር ወደ 3 ዓመት ከምናምን ጊዜ አሳልፌያለሁ። ብዙ ችግሮች አጋጥሞኛል። ይሄን አካውንት የሚገርማችሁ ወደ 3 ወር ከምናምን ከታገደ በኋላ እንግዲህ አሁን እንደገና ቻንስ ተደርጓል አይደለም። ያ ይሄ ደግሞ የፈጠሩት ለምንድን ካላችሁ በራሴ እኔ ስራው ይሄር ነው። ያ ደግሞ ከተማርኩ በኋላ እንደተደረገ ማስተካከል እንዳለብኝ ነገሮችን ከተረዱ በኋላ ደግሞ ይሄ ቪዲዮ እየሰራሁ እገኛለሁ። በቀጣይ በሰፊ የሆነ ሀሳብ እስከምንገናኝ በያላችሁበት ሰላማችሁ ይብዛ። እኔ ዮሐንስ ፈስኑ ይባላል። ዩቲዩብ ቻናሌን ላይክ እና ሰብስክራይብ እንደምታደርጉ ተስፋ አድርጋለሁ። በቀጣይ እስከምንገናኝ በያላችሁበት ሰላማችሁ ይብዛ። ወዳችኋለሁ። ቻው